በባልቲክ ባህር ላይ የአሜሪካ ጦር ከሌሎች ሀገራት ለመቅደምና የቀደሙትን ለመድረስ ትልቅ ትንቅንቅ ውስጥ ይገኛል። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ የፔንታጎኑን አዲሱን የባህር ላይ ድሮን እንመለከታለን። አብራችሁን ቆዩ። እዚህ የአሜሪካና የእንግሊዝ የባህር ኃይል አባላት የፔንታጎኑን የቅርብ ጊዜ ሰው አልባ የባህር ላይ መንኮራኩር ወይም የባህር ድሮን እየሞከሩ ነው። የሚገርመው ግን አጠቃቀሙ በጣም ቀላል ነው። ልክ በኤክስቦክስ መቆጣጠሪያ ጌምን እንደመጫወት ጀልባውን መንዳት ይቻላል። ይህ አስገራሚ መሳሪያ ጋርክ በመባል ይታወቃል። ቁመቱ 16 ጫማ ሲሆን ክብደቱ ደግሞ 2 ቶን ይደርሳል። እንደ ነዳጅ መጠኑ ጥቂት መቶ የባህር ማይሎችን መጓዝ የሚችል ሲሆን ኦፕሬተሮቹ በአቅራቢያ ሆነው ወይም ከእይታ መስመር ውጭ በሆነ ርቀት ማለትም ከማንኛውም የዓለም ክፍል ሆነው ሊቆጣጠሩት ይችላሉ። ምንም አይነት የርቀት ገደብ የለውም። የጋርክ ልዩ ባህሪ እያንዳንዱን ለየብቻ ወይም እንደ አንድ መንጋ በጋራ መቆጣጠር መቻሉ ነው። በራዳር አማካኝነት ብቻ የተሰጣቸውን ኢላማ በራሳቸው እንዲከተሉ ማድረግ ይቻላል። መጀመሪያ ላይ ይህ ድሮን የተሰራው ለተወሰኑ ጥቂት ስራዎች ነበር። አሁን ግን አድማሱ ሰፍቶ ለአጃቢነት፣ ለክትትል፣ ለስለላና ለባህር ላይ ደህንነት ስራዎች እየዋለ ይገኛል። እንዲያውም በቅርቡ በሆርሙዝ ባህር ሰርጥ ላይ የኢራን ኃይሎች የአሜሪካ ሄሊኮፕተር በጣሉበት ወቅት ኮርሴር የተባለ ተመሳሳይ የባህር ድሮን በመጠቀም 2 ወታደሮችን ሕይወት ማዳን ተችሏል። ይህ ቴክኖሎጂ ወደፊት ከግዙፍ ጦር መርከቦች ጎን ለጎን ተሰማርቶ በከፍተኛ ባህር ላይ የሚደረግ የጦር አካሄድን ሙሉ በሙሉ እንደሚቀይረው ባለሙያዎች ይናገራሉ። ነገር ግን ይህ ድሮን ትልቅ ፈተናዎችና ድክመቶች አሉበት። በቅርቡ በተደረገ የኔቶ ልምምድ ላይ 6000 መርከበኞች ጋርክን እንደ ጠላት መርከብ በመጠቀም ተለማምደውበታል። ነገር ግን ጋርክ አሁንም በሙከራ ደረጃ ላይ ነው ያለው። የጋርክ ትልቁ ፈተና ምን መሰላችሁ? ድሮኑ በልምምድ ወቅት በጥቂት አጋጣሚዎች ራዳሩን ሲያጣ በውሃ ላይ ዝም ብሎ ይቆማል። ኮምፒውተሩ የሚከተለውን ነገር ስላጣ ራሱን በአንድ ትንሽ ክበብ ውስጥ ብቻ እያሽከረከረ ተልእኮውን ያቋርጣል። ሁልጊዜም እንዴት ምላሽ እንደሚሰጥ አለማወቁ አሁንም ትልቅ ክፍተት መሆኑን ያሳያል። ከአሜሪካ በተቃራኒው ዩክሬን እነዚህን የባህር ላይ እና የውሃ ውስጥ ድሮኖችን በጦርነት ላይ ካሰማራች ዓመታት ተቆጥረዋል። በእነዚህ ድሮኖች አማካኝነት ከደርዘን በላይ የሩሲያ የጦር መርከቦችን ማውደም ችላለች። ሌላው ቀርቶ ባለፈው ዓመት የሩሲያን ተዋጊ ጄት የጣለው የታጠቀ ድሮን ጭምር ይፋ አድርጋለች። ሩሲያ በበኩሏ የባህር ላይም ሆነ የአየር ላይ ድሮኖችን ማስወንጨፍ የሚችል አዲስ የባህር ላይ ድሮን በፍጥነት እያዘጋጀች ነው። የአሜሪካ የባህር ኃይል ከተቀናቃኞቹ ወደ ኋላ አልቀረንም ቢልም አጠቃቀማቸው ግን የተለየ እንደሆነ ይናገራል። ወደፊት በእነዚህ ጋርክ ድሮኖች ላይ ተጨማሪ ሴንሰሮችን ሲገጥም የአየር ኃይል፣ የኤሌክትሮኒክስ እንዲሁም የውሃ ውስጥ ጦርነቶችን በአንድ ላይ ማካሄድ እንደሚችል ትልቅ ተስፋ ጥለዋል። የሰው አልባ ድሮኖች የዓለማችንን ወታደራዊ ሚዛን እንዴት ሊቀይሩት እንደሚችሉ አብረን የምናየው ይሆናል። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና አዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።